አስባችሁ ታውቃላችሁ? ሙዚቃ በቀን ስንት ጊዜ ታዳምጣላችሁ? እና ደግሞ መቼ ነው የምታዳምጡት? የት ቦታ ስትሆኑ ነው የምታዳምጡት? ሁላችንም በሚባል ሁኔታ በኤርፓዳችን እያዳመጥን ነው። ታክሲ ውስጥ፣ ቤት ውስጥ፣ ሲደብረን ባስ ውስጥ፣ ወይም ደግሞ ቦሪንግ የሆነ ፊሊንግ ሲሰማን፣ በጣም ሳድ ስንሆን ሙዚቃዎችን እናዳምጣለን። ግን አንድ ያላወቅነው ነገር በየቀኑ ሱስ እየሆነብን እየመጣ አለማወቃችን ነው። የኔን ኤክስፒሪየንስ ልንገራችሁ። ስሜቴን ከሰዎች ጋር ከማድረግ ይልቅ ስሜቴን ለመቆጣጠር ብቻዬን ቁጭ ብዬ ሙዚቃዎችን አዳምጥ ነበር። ቦሪንግ የሆነ ስታፍ ውስጥ ስገባ በወርክአውት በስራ እንደ ሞቲቬሽን እጠቀመው ነበር። እኔ ሙዚቃ አይጠቅምም እያልኩኝ አይደለም፣ ግን ከመጠን በላይ ከተጠቀምን ያለሱ ማንንቀሳቀስበት የህይወታችን ፓርት ሊመጣ ይችላል። የሆነ ጥያቄ ልጠይቃችሁ። ከእንቅልፋችሁ ነቅታችሁ ከዛ ጂም ቤት ሄዳችሁ ምንም ኤርፓድ አልያዛችሁም ብለን እናስብ። ኢንአዲሽናሊ ደግሞ ስልካችሁን አልያዛችሁም። ከዛ ጂም ውስጥ ምንም አይነት ስፒከር፣ ምንም አይነት ሙዚቃ የለም። እንደ አጋጣሚ መብራት ጠፍታ ነበር። በዛን ጊዜ እናንተ ዲሲፕሊን ሆናችሁ ትሰራላችሁ ወይስ ተመልሳችሁ ወደ ቤታችሁ ትገባላችሁ? ኮመንት ላይ አስቀምጡልኝ። ኦልሞስት ሁላችንም በሚባል ደረጃ ጂም ውስጥ ስንገባ ሙዚቃዎችን ካላዳመጥን ማንሰራ ሰዎች ብዙ አለን። እንደዚህ እንድናስብ የሚያደርገን ነገር ደግሞ በፊት ወርክአውት ስትሰሩ ኦሮልሶ ስራም ስትሰሩ አይምሯችሁ ባይ ዲፎልት ሙዚቃ ካዳመጡ ሞቲቬት እሆናለሁ ብላችሁ አይምሯችሁን አሳምናችሁታል። እኔም ሙዚቃ ማምለጫዬ ነበር። እዚህ ሰርክል ውስጥ ስገባ እንደሚያስረሳኝና ፕሮብለሞቼን ሶልቭ እንዳረግ እንድረሳ እንደሚያግዘኝ የራሴን ብሊቭ አድርጌ ነበር። ወርክአውቴን የተሻለ ያረኩ እንደሆነ እንዳስብ አድርጎኛል። ሞሮቨር ደግሞ መሰላቸትን ኢግኖር ያረኩ ይመስለኛል። ግን ደግሞ እኔ ማዳመጥ ባቆም ምን ይፈጠራል ብዬ ሳስብ ፕሮዳክቲቭ አልሆንም፣ በምሰራው ነገር ሞቲቬት አልሆንም፣ ሆኜ ወርክአውት አልሰራም ብዬ አስቤ እዚህ ባድ ሀቢት ውስጥ ልቀር ነበር። አሁን እንዴት እንደወጣውና እንዴት እናንተም ከዚህ ባድ ሀቢት ዲፔንደንት እንደምትወጡ እናያለን። መጀመሪያ ሁሉም ነገር የሚጀምረው ከአይምሮ ፓርታችን ነው። ስለዚህ የመጀመሪያ ድርጊታችሁ አይምሮአችሁን ማሳመን ነው። ሙዚቃ ላይ የምታሳልፉበትን ሰዓት ማኔጅ ለማድረግ ሞክሩ። በሳምንት ሚኒመም ከ2 ቀን በላይ ላለመጠቀም ሞክሩ። አይኖ ቻሌንጅ ሊኖረው ይችላል፣ ግን ዶንት ወሪ፣ ዋናው ማመን ነው። ሁለተኛው ሳድ ከሆናችሁ ወይም ደግሞ ጥሩ ስሜት ከተሰማችሁ በፍጹም ሙዚቃ አትክፈቱ። በዚህ ፋንታ ጸጥ ያለ ቦታ ላይ ከራሳችሁ ጋር ኢንጆይ ለማድረግ ሞክሩ። በውስጣችሁ ያለውን ሀዘን ፌላሪቲ ለራሳችሁ ንገሩት። ውስጣችሁ ያለውን ደም ለመጥረግ ህይወት ላይ ሙዚቃ አትክፈቱ። ጆሮአችሁን ወደ ራሳችሁ አርጉ። ራሳችሁን ጠይቁ። ጂም ቤት ውስጥም ደግሞ ሙዚቃ ሞቲቬት እንደማያረጋችሁ ራሳችሁን አሳምኑ። ላይፍ ያለ ሙዚቃ ግጥም አርጋችሁ መግፋት ትችላላችሁ። ፕሊስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አርጉት። በቀጣይ እንገናኛለን። ባይ